ሰላም ጤና ይስጥልን በመላው ዓለም ላይ የምትገኙ የኪነ ጥበብ አፍቃሪያን እንግዲህ በአዲሱ ዓመት በሁላችሁም ጋር ልንመጣ ከፍተኛው ጫውተን ሾው ነበረን እንግዲህ ሀገራችን ላይ በተከሰተው አስደንጋጭና አሳዛኝ ክስተት ፕሮግራማችንን ሰርዘናል ስጠብቁን ለነበራችሁ ሁሉ በዚህ አጋጣሚ ይቅርታ እንጠይቃለን ይቅርታ ብቻ ሳይሆን እንኳን አደረሳችሁ ብለናችኋል ገኛ ሰላም በኋላ ሁሉ ይደርሳል በሚል ነው ቀድሚያ ለሰላም ነው እኛም ተዚህ እንደሆነ አገር ይቅደም ብለን ነው ትምርት አቋርጠን ያው ማየምነት የጨለማ ጉዞ ነው የሚለውን ጥለን ሁሉ ተቀብለን ነበር ይለውና ከዛ በኋላ ትምርታችንን ወደ መቀጠል ሁኔታ ገብተናልና አሁንም ከዚህ በኋላ ይቀጥላል ማለት ነውና ግን በ10 ስቴት በአሜሪካን በ10 ስቴት ትልቅ መልእክት ነበረ በተለይ ለውስን ሰዎች መልእክት ማስተላለፍ እንፈልጋለንና አሁንም የአዲስ ዓመት ልዩ መልእክት አለን አድምጡን አንዴ በጎንደር አንዴ በወለጋ ሰው ቢሞትስ ቦታ ለሊቱ ሳይነጋ ፈተን ፈለጋ ባሪስ ነገለ አንዴ በሰላሌ በሸገር ባዳማ በጅማና ባሌ ጠየቅ ሰው ገደለ አንዱን ዳይዴን አንዱን ወዲያለ ሌላውን ባዴን ብሎ እየከፈለ 25 አመት ኖረ አንዴ በባህር ዳር አንዴ በወለጋ ጎንደር ላይ ወገኑን በጥይት የሚወጋ መስሎት የማይነጋ ልዩ ኃይል አዛዡ ቢሆን ማን ነው ያገመደ ሆዳም ከርሳም በሉት ወገኑን ሚጎዳ ቆይ በሉት እሱን ቆይ በሉት የኢትዮጵያ የምስኪኑ ህዝብ ማለበት እማማ ይነጋል ሌቱ አቦዱላም አቦጣ የሚሞት አልሞቶ አቦዱላም አቦጣ የሚሞት አልሞቶ ተረጋጉ ማለት ምንድነው እማማ ኮንሶ ላይ ወንድሜን ገደለው እማማ ኢትዮጵያ እንዳትቀር በመና እያመመናት የንበገና ኢትዮጵያ እንዳትቀር በመና እያመመናት የንበገና